ሰላም ዩቲዩብ በዛሬው ቪዲዮአችን ለየት ያለ ነገር ነው ይዘን የመጣነው የጀርዚ ማአት ነው ማሳያችሁ። የተፈለጋችሁትን የጀርዚ አይነት ዋጋቸውን ማብረን እንመለከታለን። በጣም ብዙ አይነት ነው ያለው። እንዲሁም ደግሞ እንደምታዩአችሁ ጀርዚዎቹ እዚህ ጋር አሉ። ሁሉም የማክለብ ደጋፊ ነው። የባየር ሙኒክ፣ የአርሰናል፣ ቶተንሃም፣ ባርሴሎና የሁሉም ጀርዚ እዚህ ያገኛሉ ማለት ነው። ቻናላችንን ሰብስክራይብ ያድርጉ። ይመቻችሁ። አብሽ ሁለተኛው የአርሰናል ማሊያ እንመልከት። ይሄ የምታዩት እንግዲህ ሁለተኛው የአርሰናል ማሊያ ነው። ዩሲ ሁለተኛው የአርሰናል ማሊያ ነው። ይሄኛውም ስንት ነው የሚሸጠው? ይሄኛውም ስንት ነው ዋጋው? ነው ይሄኛው $100 ነው የሚሸጠው ሁለተኛው የአርሰናል ማሊያ ማለት ነው። የሙኒክ ደጋፊዎች የት አላችሁ? ባየር ሙኒክ ታያችኋለህ። ባየር ሙኒክ ያነሰ ያለ ሳይዝ ነው። ከፈለጋችሁ በተፈለጋችሁ ሳይዝ ነው ያለው። ይሄኛው $80 ነው የሚሸጠው። እዚህ ጋር ደግሞ ያለነው የተለያዩ ጀርዚዎች ነው እንግዲህ የምታዩት የቼልሲ፣ የአርሰናል፣ የባርሳ እንዲሁም ደግሞ የአልናስር የሮናልዶ ጀርዚ ይገኛል ማለት ነው። እስኪ ዋጋዎቹን እንመልከታቸው ጠጋ ብለን ማለት ነው። ለምሳሌ ይሄኛው ስንት ነው? ይሄ $129 ነው የሚሸጠው የፓልመር ማለት ነው። ከፈለጋችሁ $129 ነው። ከዛ እስኪ ወደዚህ እንደምጣ የባርሳ የላሚን ያማል ስንት ነው የሚሸጠው? ይሄኛው $130 ነው የሚሸጠው። ይታያችኋል። ይሄኛው ጀርዚ የባርሳ ላሚን ያማል ከፈለጋችሁ። እንዲሁም ደግሞ የአልናስር የክሪስቲያኖ ሮናልዶ ይገኛል እዚህ ጋር ማለት ነው። ክሪስቲያኖ ሮናልዶ ስንት ነው የሚሸጠው? እስኪ ፈልገው ፕራይስ የቱ ጋር እንዳለ ፕራይሱ አይታይም እዚህ ጋር። ከዛ እዚህ ጋርም የኤስ ሚላን ይታየኛል እዚህ ጋር እና ፑሊሲች አለ ኤስ ሚላን። ከዛ ጥግ ላይ ደግሞ የባየር ሙኒክ አለ ማለት ነው። ስለዚህ የምፈልጉት እንዳለ ጀርዚ እዚህ ጋር አለ ማለት ነው። እዚህ ጋር ደግሞ አሪፍ ዲዛይን ከፈለጋችሁ እንደዚህ አይነት ዲዛይኖችም አሉ ማለት ነው። ወላችሁ ላይ ምናምን ማድረግ ከፈለጋችሁ ማንቸስተር ዩናይትድ አለ፣ እዚህ ጋርም የሪያል ማድሪድ አለ። እዚህ ጋር $35 ይታየኛል የትልቁ ወላችሁ ላይ የምታረጉት ከፈለጋችሁ ማለት ነው። ስለዚህ እነዚህ ናቸው እንግዲህ ጀርዚዎቹ ማለት። ከስር አማራጭ ከፈለጋችሁ የአርሰናል ሁለተኛ ማሊያ፣ ሶስተኛ ማሊያ ለምሳሌ ይሄኛው አያችሁ ታየኛው አለ እዚህ ጋር። ይሄኛው ስንት ነው ዋጋው የሚለው? ይሄኛው $100 ነው። ለምሳሌ ይሄኛው የአርሰናል ይሄ ሶስተኛው ማሊያ ነው። ማንቸስተር ደጋፊዎች ከሆናችሁ ደግሞ ይሄኛውም $80 ነው የሚሸጠው። ሰብስክራይብ አድርጉ። ማንቸስተር ደጋፊዎች፣ የማድሪድ ደጋፊዎች አላችሁ፣ የሪያል ማድሪድ ደጋፊዎች ምባፔ ይላል 10 ቁጥር ይሄ $110 ነው የሚሸጠው ምባፔ። ስለዚህ እንግዲህ ያለነው የማሊያ የጀርዚ ማአት ውስጥ ነው ያለነው ማለት ነው። ይፈልጋችሁት እስካሁን ያላገኙት ጀርዚ ቢኖር የሊቨርፑል ጀርዚ ብቻ ነው። ግን ኤኒዌይስ ያለውበትን ቦታ ዙሪያውን ላሳያችሁ ከፈለጋችሁ ይሄን ነው የሚመስለው። እዚህ ጋር ትራያውንዳ ኳሶች እዛ ጋር አሉ። ከዛ እዚህ ጋር ሌሎች ጫማዎች ከፈለጋችሁ ክሊቶች አሉ እዛ ጋር ማለት ነው። ክሊት አለ እዛ ጋር ከፈለጋችሁ። በድጋሚ ይሄኛው የሚሸጠው ስንት ነው? $100 የሚሸጠው የባየር ሙኒክ ደጋፊዎች። ከኋላው ስምም የሌለው ከፈለጋችሁ ባየር ሙኒክ ብቻ ነው የሚለው $110 ነው የሚሸጠው። ሮናልዶም እዚህ አለ። አልናስር ከፈለጋችሁ ይታያችኋል። የአልናስር ከፈለጋችሁ የአልናስር $110 ነው የሚሸጠው። የፒኤስጂ ደጋፊዎች አላችሁ $80 ነው የሚሸጠው። የቼልሲ ደጋፊዎች አላችሁ ፓልመር ይሄ ስንት ነው የሚሸጠው? ቼልሲ ከባድ ነው። ይሄ $114 ነው የሚሸጠው። የቼልሲ ደጋፊዎች የት አላችሁ? የቶተንሃም ደጋፊዎች አላችሁ? የቶተንሃም ደጋፊዎች አላችሁ? የቶተንሃም ይሄ $80 ነው የሚሸጠው ማለት ዘዳናሚክ ነው። በዛሬው ዕለት የኛው ማሊያ አስገብተናል። አሁን ካርኩት ይመሳሰላል። ኤኒዌይስ የኛው ማሊያ አስገብተናል። የትኛው ማሊያ ተመቻችሁ? ዋጋውንም አይታችሁታል። የትኛው ማሊያ ይገዙታል? ሰብስክራይብ ያድርጉ ቻናል